ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 4 ፓርት 2 ይዤላችሁ መጥቻለሁ። ሜጀር ድሬኔጅ ሲስተም ኦፍ ኢትዮጵያ የሚለውን በዚህ ፓርት እናያለን። እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደወል በተኗን መጫን እንዳትረሱ። ወደ ዛሬው ትምህርት እንለፍ። ሜጀር ድሬኔጅ ሲስተም ኦፍ ኢትዮጵያ የኢትዮጵያ ድሬኔጅ ሲስተምን የምናይበት ነው። ስንት አይነት ዋና የውሃ ፍሰት አለ በኢትዮጵያ የሚለው ነው ማለት ነው። ግን ከዋና ቃላቶች እንነሳ። መጀመሪያ ድሬኔጅ ማለት ምን ማለት ነው? መጀመሪያ ድሬኔጅ is conceptualized as the flow of water through well defined channel። ድሬኔጅ ማለት የውሃ ፍሰት ማለት ነው። የውሃ ፍሰት በሆነ ቻናል ላይ ዌል ዲፋይንድ በሆነ በሚታይ በሆነ ልንገልጸው በምንችለው በሆነ የውሃ ፍሰትን ያንን ድሬኔጅ እንለዋለን። የውሃ ፍሰት ኦኬ። ድሬኔጅ ሲስተም ማለት ደግሞ is made up of principal river and its tributaries that flow into it። ድሬኔጅ ሲስተም የምንለው ደግሞ ዋናው ወንዝ አለ፣ እንዲሁም ገባሪ ወንዞች አሉ። ስለዚህ የዋናው ወንዝ ፍሰት የገባሪዎችንም አጠቃላይ ፍሰት የሁሉንም የውሃውን ፍሰት አጠቃላይ ስናይ ድሬኔጅ ሲስተም እንለዋለን። ዋና ሜን ሪቨር አለ፣ የሱ ገባሪ ወንዞች አሉ። ስለዚህ ሁሉንም አንድ ላይ ስናካትት that is ድሬኔጅ ሲስተም እንለዋለን ማለት ነው። ኦኬ ሪቨር ሲስተም began at place called source or headwater። እንግዲህ አንድ ሪቨር ከምን ይነሳል? ሶርስ እንለዋለን መነሻውን፣ ወይም ሄድዋተር ይባላል። ከተራራ ላይ ብዙ ጊዜ ይነሳል እና ሶርሱ መነሻውን ሶርስ ይባላል። የአንድ ወንዝ መነሻ ሶርስ ወይም ሄድዋተር ይባላል። and end at point called mouth። እንዲሁም ማብቂያው ደግሞ ምን ይባላል? ማውዝ ይባላል ማለት ነው። ኦኬ እንግዲህ ድሬኔጅ ሲስተም is branched network of stream channel together with adjustment land slope of the drain። እንግዲህ ድሬኔጅ ሲስተም ማለት የሆነን የውሃን ፍሰት ነው የሚያሳየን። በዚህ የዛ ብቻ አይደለም፣ የገባሪዎችንም በዛ በሆነ ቦታ ላይ ድሬን የሚያደርጉ በጎን የሚፈሱ ለሱም ገባሪ የሆኑ ወንዞችንም አጠቃላይ ያንን ድሬኔጅ ሲስተም እንለዋለን። ድሬኔጅ ሲስተም ስንል በሆነ ቦታ የሚፈስን ወንዝ እስከ ትሪቢዩታሪ ያንን ድሬኔጅ ሲስተም እንለዋለን ማለት ነው። ኦኬ ሞር ወደ በኋላ በደንብ ግልጽ ይሆንላችኋል። ድሬኔጅ ባዚን ማለትስ ምን ማለት ነው? ምንድነው የሚለየው ስንል ደግሞ is topography of region from which river and its tributary collect both surface runoff and surface flow። ድሬኔጅ ባዚን ደግሞ ልክ እንደ ድሬኔጅ ሲስተም ሲሆን ግን ምንድነው የሚለየው? ሰርፌስ ራኖፍ የሚለውን ያካታል። ድሬኔጅ ባዚን የምንለው ምንድነው? በሆነ ቦታ ይፈሳል ብለን፣ ስለዚህ የሆነ ወንዝ ፍሰቱን ከዛስ የሚፈስበትን ቦታውን እንደዚሁ ሰርፌስ ራኖፍ አጠቃላይ ቶፖግራፊውን ሪጅኑን ያካተተ ነው። ድሬኔጅ ባዚን ስንል ቦታውንም ያካተተ ነው። ድሬኔጅ ሲስተም ስንል ግን ኖርማሊ ፍሰቱን ነው የምናየው። የሆነ ወንዝ ከነትሪቢዩታሪው ወዴት ይፈሳል የሚለውን ስናየው፣ ድሬኔጅ ባዚን ስንል ግን የሚፈስበትን ቦታ ሁሉ ያካትታል ነው የሚለን፣ ቶፖግራፊውንም ያካትታል ነው የሚለን። ኦኬ ሌላው ደግሞ እዚህ ጋር ዋና ሐሳብ የሚሆነው it is bonded by and separated from other river basin by water divided or topographic divided። የሆነ ውሃ የሆነ ወንዝ ከሌላኛው ወንዝ ወይም የሆነ ድሬኔጅ ሲስተም ከሌላኛው ድሬኔጅ ሲስተም በምን በተራራ ወይም በሌላ ነገር ምን ሊሆን ይችላል? ዲቫይደድ ሊሆን ይችላል። ያ ዲቫይደድ ያደረገው ነገር ምን ሊሆን ይችላል? ዋይተር ዲቫይደድ ልንለው እንችላለን፣ ወይም ቶፖግራፊክ ዲቫይድ ብለን ልንጠራው እንችላለን ማለት ነው። ሁለት ሲስተሞችን፣ ሁለት ባዚኖችን ወይ ሁለት ሪቨሮችን እንዳይገናኙ ብሎክ ያደረገ ደረቅ መሬት ሊሆን ይችላል፣ ተራራ ሊሆን ይችላል። ብሎክ ያደረገ ዲቫይደድ ያደረገ ያንን ቦታ ዋተር ዲቫይደድ ወይ ቶፖግራፊክ ዲቫይደድ ብለን መጥራት እንችላለን ነው የሚለን። ኦኬ ሌላው the drainage pattern of an area is the result of ይላል። እዚህ ጋር ድሬኔጅ ፓተርን መጀመሪያ ማለት ምን ማለት ነው የሚለውን ማየት ጥሩ ነው። ድሬኔጅ ፓተርን ማለት ደግሞ ፓተርን እንደምንለው እዚህ ጋር የሚለው ግልጽ ቋንቋ ይመስለኛል። ድሬኔጅ ፓተርን ምንለው ደግሞ የሆነ ወንዝ ሲፈስ የሚፈጥረው ስትራክቸር ቅርጹ ቀጥ ብሎ ነው የሚሄደው፣ ጠመዝማዛ ነው፣ ከርቭድ ነው፣ ክብ ይሰራል። እንዴት ነው ቅርጹ?
ድሬኔጅ ፓተርን ማለት የሆነ ወንዝ ሲፈስ የሚሰራውን ቅርጽ ነው ማለት ነው። ስለዚህ እንደዚህ አይነት ቅርጾች ከምን ሊመነጩ ይችላሉ? የወንዞች የሚይዙት ቅርጽ ከምን የመነጨ ሊሆን ይችላል ብለን ስናይ የመጀመሪያው ጂኦሎጂካል ፕሮሰስ ኦር ፎልቲንግ ኤንድ ፎልዲንግ ነው። ጂኦሎጂካል ፕሮሰስ ሊሆን ይችላል። ፎልቲንግ እና በፎልዲንግ አማካኝነት ወንዞች የተለያየ ቦታ ወደዚህ ሲሄዱ ወደዚህ ይተጠፋሉ። ለምን? ተራሮች የተለያዩ ፕላቲዎች ያግዷቸዋል። ከዛስ ፎልቲንግ ያገኛሉ፣ ደግሞ ወደ ፎልቲንጉ በጣም ዘቅጠው ይገባሉ። ስለዚህ እንደዚህ አይነት ጠመዝማዛ ቀጥ ብለው እንዲሄዱ ምናምን የጂኦሎጂካል ፕሮሰስም አንዱ ኢፌክት ነው ማለት ነው። ሌላው ደግሞ ኔቸር ኤንድ ስትራክቸር ኦፍ ሮክ ኤንድ ራፍ ኤንድ ኦር ስሙዝ የሮኮች ስትራክቸርም እንደዚሁ የሆነን ወንዝ ፓተርኑን አፌክት ያደርገዋል የሚለን። ሌላው ደግሞ ቶፖግራፊ ሬጅድ ኦር ፕሌን። ቶፖግራፊ ውስጥ ሬጅድ ነው ወይንስ ለጥ ያለ ሜዳ ነው? ሜዳማ ቦታዎች ላይ እንዴት ሊፈስ ይችላል? ሜዳማ ቦታዎች ላይ ወንዝ ምንድን ነው የሚፈሰው? ቀጥ ብሎ ይፈሳል። ሬጅድ በሚሆንበት ሰዓት በጣም ይጠመዘመዛል። ለምን? ጥምዝምዝ የሚሆነው ለምን? ቦታው ሬጅድ ስለሆነ። ስለዚህ ፓተርኑን አልቀያየሩም፣ ቀያይሮታል። ፓተርኑ የምን ውጤት ሆነ? የሪጅድ እና የፕሌን ውጤት አልሆነም ሆነ ይለናል። ኦኬ ሌላው ደግሞ ስሎፕ ኤንድ ስቲፕ ኦር ጀንትል። ስሎፕስ እንዴት ነው መነሻው? ሲፈስ በጣም ስቲፕሊ ነው ወይም በጣም ተምዘግዛግ የሆነ አፈሳሰስ ነው የሚፈሰው። እንደዛ የሚፈስ ከሆነ ፓተርኑም የሆነ ኢፌክት ይኖረዋል። ጀንትል ነው ወይንስ ኖርማሊ ሜዳማ የሆነ ነው። ስለዚህም የአንድን ወንዝ የአፈሳሰስ ስትራክቸሩን ውጤት ሊሆን ይችላል ማለት ነው። መጨረሻ ላይ አማውንት ኤንድ ፔሪዮዲሲቲ ኦፍ ዘ ፍሎ እንዲሁም ደግሞ የሚፈሰው የውሃው መጠን ብዛቱ ይወስነዋል። እንግዲህ ብዛቱ ትንሽ በጣም ብዙ ከሆነ ፕላቲዎችን ሸርሽሮ ወደ ሜዳማ የመቀየር አቅም ሊኖረው ይችላል። ግን ትንሽ ከሆነ ደግሞ በዛው ልክ እንዲተጣጠፍ ይሆናል ማለት ነው። በአጠቃላይ ድሬኔጅ ፓተርን ማለት የወንዞች ሲፈሱ የሚያሳዩት ቅርጽ ስትራክቸር ነው ማለት ነው። ኦኬ the general pattern of major river basin in Ethiopia are determined by topographical structure which can be classified as እንግዲህ የኢትዮጵያን ጀነራል ፓተርን ካየን ሜጀር ሪቨር ባዚን ካየን በዋና ዲተርማይን የሚደረገው በምንድን ነው ይለናል እዚህ ጋር በቶፖግራፊ ነው በስትራክቸር ነው ማለት ነው። በኢትዮጵያ በጣም ሬጅድ የሆነ ቦታ አላት። በጣም ከፍተኛ ቦታዎች አሉ፣ በዝቅተኛው ቦታዎች አሉ። ስለዚህ የኢትዮጵያም ወንዞች ፓተርናቸው አፌክት የሚደረገው በኢትዮጵያ ቶፖግራፊ ነው ማለት ነው። በብዛት በቶፖግራፊው አፌክት ተደርጓል ማለት ነው። ኦኬ the outwarding sloping of the western and southeastern plateau result in አሁን እንግዲህ በቶፖግራፊ አፌክት ይደረጋል ካለን ቻፕተር 3 ላይ እንዳየነው ቶፖግራፊ የኢትዮጵያን ቶፖግራፊ ወደ ስንት ከፍለናል? ዌስተርን ብለናል፣ ሳውዝ ኢስተርን ብለናል፣ ሪፍት ቫሊ እያለን አይተናል። ስለዚህ አሁን ዌስተርን ሃይላንዶችና ሳውዝ ኢስተርን ፕላቲዮ ምንን እንትን አደረጉ? አፌክት አደረጉ። ወንዞችንም እንደዚሁ አፌክት አደረጉ። ለምን? ዌስተርን ሃይላንዶች እዛው የሚፈሱ ወንዞችን በዌስተርን እንዲፈሱ፣ ሳውዝ ኢስተርን ፕላቲዮም እንደተነሳው ደግሞ እዛው ሳውዝ ኢስተርን እንዲፈሱ ሁለት ድሬኔጅ ሲስተም ፈጠረ ማለት ነው። ዌስተርን ኤንድ ሳውዝ ኢስተርን ድሬኔጅ ሲስተም ከቶፖግራፊው መነጨ ማለት ነው። ኢትዮጵያ 3 አይነት ሜጀር ድሬኔጅ ሲስተም አለ። አንደኛው ዌስተርን ድሬኔጅ ሲስተም፣ ሁለተኛው ሳውዝ ኢስተርን ድሬኔጅ ሲስተም፣ ሶስተኛው ወይም መጨረሻው ሪፍት ቫሊ ድሬኔጅ ሲስተም እንለዋለን። እነዚህ ሁለቱ ዌስተርን እና ሳውዝ ኢስተርን ድሬኔጅ ሲስተም ምንድናቸው? አውትዋርድ ስሎፒንግ ናቸው። አውትዋርድ ስሎፒንግ ማለት ወደ ውጭ የሚፈሱ ናቸው ማለት ነው። ድንበር ተሻጋሪ ናቸው ማለት እንችላለን ማለት ነው። ሌላው ዘ ስትራክቸር ፎርሜሽን ኦፍ ሪፍት ቫሊ ኢንዋርድ ስሎፒንግ ነው። ያ ማለት ሪፍት ቫሊ ያው እንደፈለገ ይፈሳል፣ ወደ የትኛውም ዳይሬክሽን ይፈሳል፣ ግን ከሀገር ውጭ አይወጣም፣ እዚሁ ሀገር ውስጥ ነው ማለት ነው ሪፍት ቫሊ ድሬኔጅ ሲስተም። ኦኬ ፎልቲንግ ኤንድ ጆይንት ዛት ስትራክቸራሊ ኢንፍሉዌንስ ፓርት ኦፍ ኮርስ ኦፍ መኒ ሪቨር። እንግዲህ ፎልቲንግ ኤንድ ጆይን ምንድነው የሚለን የሪፍት ቫሊን ሲስተም ፍሰትን ዋና እንደ ምክንያት ሆኖ ጂኦሎጂካል ፕሮሰስ ሆኖ ያገለግላል። በተለይ ፎልቲንግ ሪፍት ቫሊ በምንድነው እንትን ያለው ካለን በፎልቲንግ የሆነ ሁለት ፕሌቶች ወደ ዳርና ወደ ዳር ሲሳሳቡ መሃል ላይ ያለው እንትን ፎልት ያደርጋል፣ ይዘቅጣል። በዛን ጊዜ ምን ይፈጠራል? ሪፍት ቫሊዎች ይፈጠራሉ። ስለዚህ እነዚህ ሪፍት ቫሊዎች ደግሞ በኢትዮጵያም ይገኛሉ። ስለዚህ ዋና ወይም ሶስተኛው የሪፍት ቫሊ ድሬኔጅ ሲስተም ውስጥ ይካተታሉ ማለት ነው። እንግዲህ እዚህ ጋር በጣም ዋና ዋና የሚባሉ ወንዞች አሉ።
በቀጣይ በደንብ እናያቸዋለን። እና አባይ፣ አዋሽ፣ ሪፍት ቫሊዎች፣ ገናሌ፣ ባሮ፣ ዋብሸበሌ ወደ ኋላ እናያቸዋለን። ኦኬ ሌላው ዘ ሜጀር ድሬኔጅ ሲስተም ብለን አሁን ቀደም ከፋፈልናቸው ዘ ዌስተርን ድሬኔጅ ሲስተም ብለን በቀጣይ እናያለን። ቴንክ ዩ